ኢሚግሬሽን ላይ ሌሎች ነገሮች ላይ ሰዎች እንደምትረዳ ሰምቻለሁኝና በጣም ብዙ ሰዎች ከኢትዮጵያ ወደ ካናዳ ትመጣላችሁ በሚል የተለያዩ ገንዘቦችን ፕሮሰሶችን ይጀመርና እዚህ ደግሞ በጣም ብዙ ስራ አጥ ሰዎች አሉ ኢትዮጵያውያንም ጨምሮ በርካታ ስደተኞች ከስራ ውጪ ነው ያሉት የሚል ነገር ሰምቻለሁና ትንሽ እስቲ በለን ከልምድ ያው ካናዳ ያው ብዙ ኢትዮጵያውያን ወደዚህ ይመጣሉ ከኢትዮጵያ በትክክል ደግሞ ፕሮሰስ አድርገው ኢትዮጵያን የሚልኩ ሰዎች አሉ እና ከዛ ውጪ ግን አንዳንድ ደግሞ በጣም የተጋነነ ነገር በመንገር እዚህ የማይገኝ ነገር ለምሳሌ ካናዳ ውስጥ ሁሉ ነገር አልጋ ባልጋ እንደሆነ ነገር የተመቻቸ እንደሆነ የተለያዩ ኤጀንሲዎች እንደዚህ አይነት የተሳሳተ ኢንፎርሜሽን በመስጠት ብዙ ኢትዮጵያውያን ወደዚህ ይመጣሉ እንዳልሽው አሁን ላይ ካናዳ ውስጥ በተለይ ከፓንደሚክ በኋላ የካናዳ ኢኮኖሚ ሪከቨር አላደረገም እና ስራዎች እንደተፈለገ አይገኝም ኑሮ ውድነት አለ የመሳሰሉት ነገሮች አሉና አንዳንድ ሰዎች በጣም የተጋነነ ነገር ጠብቀው መጥተው እዚህ የሚጎዱ ሰዎች አሉ በአንጻሩ ደግሞ መጥተው ያው ያሉትን ኦፖርቹኒቲዎች ተጠቅመው ደግሞ ህይወታቸውን የሚቀይሩም አሉ